ለንደን ያስተናገደችው 1.5 ሚሊዮን ህዝብ የተሳተፈበት የመድፈኞቹ የፕሪሚየር ሊግ ሻምፒዮንነት የደስታና ድጋፍ ሰልፍ ከዚህ ቀደም ታይቶ የማይታወቅ ታሪክ የማይረሳውና ምናብን የሚፈታተን ታላቅ እሳተ ገሞራዊ የደስታ ማዕበል ነው ተብሎለታል። መድፈኞቹ የፕሪሚየር ሊጉን የክብር ዘውድ ጭንቅላታቸው ላይ መድፋታቸውን ተከትሎ በለንደን ጎዳናዎች ላይ የፈሰሰው የ1.5 ሚሊዮን የህዝብ ውቅያኖስ ከተማዋን ወደ ቀይ ገነትነት ቀይሯት ታይቷል። ይህ ተራ የድል አከባበር አልነበረም። መላውን ዓለም በአንክሮ ያስደመመ የስፖርቱን ዓለም ምሰሶዎች ያወዛወዘና በጉጉት የነደዱ በሚሊዮኖች የሚቆጠሩ ልቦችን በአንድ ያዘመረ ታሪካዊ ክስተት እንጂ። ከሰሜን ለንደን እስከ ከተማዋ እምብርት ድረስ ያሉት አስፋልቶች፣ ህንጻዎችና በረንዳዎች ጭምር በሰዎች ተጨናንቀው ነበር። ሰማዩ በደመቀ ቀይ ጭስና በደስታ እንባ ታጅቦ ደጋፊዎች የአሸናፊነትን መዝሙር ሲዘምሩ ድምጻቸው እንደ ነጎድጓድ ያስተጋባ ነበር። የክብር አውቶቡሱ በሰዎች ማዕበል መካከል ቀስ እያለ ሲጓዝ ተጫዋቾቹ የብር ዋንጫውን ወደ ሰማይ ሲያነሱ የሚፈጥረው እልልታና ጩኸት ምድርን ያንቀጠቀጠ አስደማሚ ትዕይንት ነበር። ይህንን ዓለምን ያስገረመ የሰዎች ጎርፍ የተመለከቱ ታዋቂ የሚዲያ ተቋማትና የስፖርት ተንታኞች ክብረ ወሰኑን በሚያሞግሱና በሚያስደንቁ ቃላት አጅበውታል። ቢቢሲ ስፖርት ይህ ፍጹም እብደት ነው፣ ለንደን በታሪኳ እንዲህ ያለ የሰዎች ማዕበል አይታ አታውቅም። 1.5 ሚሊዮን ህዝብ በአንድ ድምጽ ሲዘምር የከተማዋ ልብ አብሮ ሲመታ ይሰማል። አርሰናል የእግር ኳስን ማህበራዊ ኃይል ለዓለም ዳግም አሳይቷል ሲል ገልጾታል። ስካይ ስፖርት ደግሞ አስደናቂ፣ አስደማሚ የሚነካኩ ቃላት ሁሉ የዚህን ዕለት ታላቅነት ለመግለጽ ያጥራል። ይህ የዋንጫ አቀራረብ ሳይሆን የአንድ ታላቅ ክለብ መንፈስ ከደጋፊው ጋር የፈጠረው ወደር የለሽ የፍቅር መገለጫ ነው። መድፈኞቹ እግር ኳስን ወደ ሌላ ጥበብ አሻግረውታል ሲል ነበር የገለጸው። ታዋቂው ተንታኝ ጋሪ ሊንከን በእግር ኳስ ህይወቴ ብዙ የድል ደስታ ሰልፎች አይቻለሁ፣ ነገር ግን እንደ አርሰናል አይነት የለንደንን ጎዳናዎች ያጨናነቀ ፍጹም መግነጢሳዊና ልብ አንጠልጣይ ትዕይንት አይቼ አላውቅም። የአርሰናል ደጋፊዎች ለዓለም እውነተኛ ታማኝነትንና ፍቅርን አስተምረዋል ነው ያለው። የፈረንሳዩ ሌኪፕ የለንደን ቀይ አውሎ ንፋስ መድፈኞቹ የእግር ኳስን ዓለም በቁጥጥራቸው ስር አውለውታል። ይህ 1.5 ሚሊዮን ህዝብ የተገኘበት ፓራድ ክለብ ምን ያህል ግዙፍና ተደራሽ እንደሆነ ማረጋገጫ ነው ሲል ገልጾታል። ይህ በለንደን ሰማይ ስር የተጻፈው አስደናቂ ታሪክ የአርሰናልን ታላቅነት በወርቅ ቀለም ያደመቀ ነው። ከተጫዋቾቹ ፊት ላይ የሚነበበው ኩራት፣ ከደጋፊው አንደበት የሚፈልቀው የስኬት መዝሙርና መላውን ዓለም በአድናቆት ያስገረመው ይህ ታላቅ የሰዎች ስብስብ መድፈኞቹ የሊጉን ዋንጫ ብቻ ሳይሆን የዓለምን እግር ኳስ አፍቃሪ ልብ ጭምር ሙሉ በሙሉ እንደገዙ ማሳያ ነው። ይህ ዕለት በታሪክ መዝገብ ላይ ለዘላለም ተቀርጾ ይኖራል። አርሰናል ለንደንን በቀይ ደማቅ ቀለም ቀብቶ ዓለምን በአድናቆት አፍዝዞ የክብር ማማው ላይ የተቀመጠበት የማይረሳ ድንቅ ጊዜ ሆኖ አልፏል። የአርሰናል ደጋፊዎች በለንደን ጎዳናዎች ላይ የፈጠሩትን ያ አስደናቂ ትዕይንት ከተራ የደስታ አገላለጽ አልፎ የእግር ኳስን ዓለም ያንቀጠቀጠ ታላቅ መንፈሳዊ እሳተ ገሞራ ነበር ማለት ይቻላል። ለንደን የከተማነት መልኳ ጠፍቶ በሰሜን ለንደን መድፈኞቹ ፍቅር የቀለጠች የቀይ ማዕበል ውቅያኖስ መስላ ነበር። ያ ሁሉ ሚሊዮን ህዝብ በአንድ ድምጽ፣ በአንድ ዜማና በአንድ የልብ ትርታ ሲዘምር የለንደን አስፋልቶች በደስታ ብዛት የሚረግዱ ይመስሉ ነበር። ይህ ዝም ብሎ ውጤት ማክበር አይደለም። ለዓመታት የታመቀ ናፍቆትና የድል ረሃብ በአንድ ጀንበር አደባባይ ላይ የዘረገፈ የስሜት ፍንዳታ ነው። ተጫዋቾቹ በሜዳ ላይ ደማቸውንና ላባቸውን አፍስሰው ዋንጫውን ሲያነሱ፣ ደጋፊዎቹ ደግሞ በጎዳናዎች ላይ ታማኝነታቸውን በወርቅ ቀለም ጻፉት። እያንዳንዱ የደጋፊ ጩኸት፣ እያንዳንዱ የበረረ የጭስ ቦምብና ወደ ሰማይ የተወረወረ እጅ ለክለቡ የሚነግረው አንድ ነገር ብቻ ነው። እናንተ በሜዳ ላይ ታሪክ ስሩ እንጂ እኛ ከበስተጀርባችሁ ሆነን ዓለምን እንገለብጣታለን የሚል የማይበገር ኃይል። ይህ ለቡድኑ የሚሰጠው የሞራል ስንቅ በሚቀጥሉት ዓመታት የአርሰናልን ተጫዋቾች በሜዳ ላይ እንዳንበሳ የሚያስገሰግስ መለኮታዊ የብርታት ምንጭ ነው። በሰልፉ ላይ የታየው ትዕይንት እጅግ አስገራሚው ነገር ሰዎች የቆሙበት ቦታ ነው። በረንዳዎች፣ የሱቅ ጣራዎች፣ የትራፊክ መብራቶችና የትላልቅ ህንጻዎች መስኮቶች ላይ በሰዎች ተጨናንቀው ነበር። የስበት ህግ የጠፋ ይመስላል። ደጋፊዎች ክለባቸውን ለማበረታታትና ለተጫዋቾቻቸው ያላቸውን አክብሮት ለመግለጽ ሲሉ ብቻ ህይወታቸውን ለአደጋ አጋልጠው ፎቆች ላይ ተንጠልጥለው ይታዩ ነበር። ይህ እብደት አይደለም።
ይህ እግር ኳስ ከስፖርትነት አልፎ ሃይማኖትና የሃይማኖት ትርጉም መሆኑን ያሳየ ፍጹም መግነጢሳዊ መስህብ ነው። እነዚያ የክብር አውቶቡሶች በሰዎች ማዕበል መካከል ቀስ እያሉ ሲንሸራሸሩ ተጫዋቾቹ ከላይ ሆነው ደጋፊውን ሲመለከቱ የነበረው ስሜት ሊገለጽ የማይችል ነው። ደጋፊው በነጎድጓድ ድምጽ ያሳያቸው የነበረው ክብር ለተጫዋቾቹ እንደ ተራ ስፖርተኛ ሳይሆን እንደ ጦር ሜዳ ጀግኖችና እንደ ነገስታት የክብር አክሊል እየተደፋላቸው እንደሆነ የሚያሳይ ነበር። ይህ ታላቅ አጋጣሚ ክለቡና ደጋፊው ያላቸውን የማይበጠስ አንድነት ለዓለም እግር ኳስ ማህበረሰብ በአስደማሚ ሁኔታ ያሳየ ታሪካዊ ምዕራፍ ሆኖ ያልፋል። የአርሰናል ተጫዋቾች በለንደን ጎዳናዎች ላይ በፈሰሰው የደጋፊ ማዕበል መሃል ሆነው የዋንጫውን ክብር ይዘው ያሳዩት ፍጹም ደስታና በአይኖቻቸው ውስጥ ይበራ የነበረው የእርካታ ስሜት ወደር የለውም። ይህ ያዩት ታሪካዊና ልብ ሰላቢ ድጋፍ ለቀጣይ የክብር ጉዟቸውና ለተጨማሪ ድሎች ለመነሳሳት የማይበገር የውስጥ እሳትና የስነ ልቦና ስንቅ እንደሚሆናቸው አያጠራጥርም። በዚያ የማይረሳ የታሪክ ዕለት የአርሰናል ተጫዋቾች በለንደን ሰማይ ስር የነበረውን የ1.5 ሚሊዮን ህዝብ ነጎድጓዳዊ ጩኸትና ፍጹም እብደት ሲመለከቱ በውስጣቸው የፈጠረው ስሜት ከተራ ደስታ በላይ ነበር። እያንዳንዱ ተጫዋች ያንን የሰዎቹ ውቅያኖስ ሲያይ የድካሙ ዋጋ፣ የላቡን ትርጉምና በደረት ላይ የተለጠፈውን የክለቡን አርማ ታላቅነት በደም ስሩ ውስጥ ሲዘዋወር ተሰምቶታል። ይህ በደጋፊዎች የተቸራቸው ታላቅ ክብርና ፍቅር ለቀጣዩ የውድድር ዘመን ዝም ብሎ መነሳሳትን ሳይሆን ታሪክን ዳግም ለመጻፍ የሚያስገድድ መለኮታዊ ኃይል በውስጣቸው ዘርቷል። አንድ ስፖርተኛ ዋንጫ ሲያነሳ ሊረካ ይችላል። ነገር ግን ያንን ዋንጫ ተከትሎ የመጣውን የሚሊዮኖች እንባ፣ እልልታና የደስታ እብደት በአካል የተመለከተ ተጫዋች ግን በፍጹም ሊረካ አይችልም። ያ ትዕይንት በተጫዋቾቹ አእምሮ ውስጥ የማይደበዝዝ ምስል ጥሏል። አሁን እነሱ የሚያስቡት ያንን ድንቅ ምሽትና ያንን የለንደን ጎዳናዎች ኩራት ዳግም ለመድገም ነው። ይህ ድጋፍ በውስጣቸው ለተጨማሪ ስኬት የሚራብ የማይጠፋና የማይበገር አዲስ የድል እሳት አቀጣጥሏል። እግር ኳስ በሜዳ ላይ በሚገጥሙ ፈተናዎች፣ ድጋሞችና ውጥረቶች የተሞላ ነው። ነገር ግን እነዚህ ተጫዋቾች ወደፊት በሚገጥሟቸው ከባድ ጨዋታዎች በሜዳ ላይ በሚደክሙበት ወይም ተስፋ በሚቆርጡበት ቅጽበት ሁሉ አእምሯቸው በቅጽበት ወደዚያን የለንደን ጎዳና ይመለሳል። ያንን 1.5 ሚሊዮን ህዝብና ያንን ወደ ሰማይ የተወረወረች እያሰቡ የደከሙ እግሮቻቸው በአዲስ ብርታት ይሮጣሉ። የተጨነቁ ልቦቻቸው በድፍረት ይሞላሉ። ደጋፊው የሰጣቸው ፍቅር በሜዳ ላይ እንደማይበገር ብረት ለበስ ጋሻ ሆኖ ከጀርባቸው ይቆማል። ይህ ድጋፍ ተጫዋቾቹ ከክለቡ ጋር ያላቸውን ግንኙነት ከተራ ፕሮፌሽናል ስራ ወደ ቅዱስ ቃል ኪዳን ቀይሮታል። አዲስ የሚመጡ ተጫዋቾችም እንኳን ሳይቀሩ የዚህን ክለብ ታላቅነትና የደጋፊውን ስሜት አይተው ለማሊያው እስከ መጨረሻው ለመዋደቅ ቃል ይገባሉ። እያንዳንዱ ተጫዋች አሁን ለራሱ ብቻ ሳይሆን ያንን የለንደንን ጎዳናዎች ላጨናነቀው በብርድና በፀሐይ ለጮህለት ታማኝ ደጋፊ ሲል በሜዳ ላይ ህይወቱን ለመስጠት ይነሳሳል። በመጨረሻም ያ በለንደን የታየው አስደማሚ የደስታ ሰልፍ ለአርሰናል ተጫዋቾች የስኬታቸው ማጠቃለያ ሳይሆን የአዲሱ ገዥነታቸው ታላቅ መጀመሪያ ነው። መድፈኞቹ አሁን ይበልጥ ጨካኝ፣ ይበልጥ ኃይለኛና ይበልጥ ለድል የተራቡ ሆነው ወደ ሜዳ ይመለሳሉ። ምክንያቱም እነሱ አሁን ያውቃሉ ከጀርባቸው ዓለምን ሊያንቀጠቅጥ የሚችል የ1.5 ሚሊዮን ህዝብ ቀይ ማዕበል አለ። የአርሰናል ተጫዋቾችና ዋና አሰልጣኙ ሚኬል አርቴታ በዚያ ታሪካዊ ድል ሰልፍ ላይ በአውቶቡሱ ጣራ ላይ ሆነው በደስታ ሲዘፍኑ፣ ሲጨፍሩና ለደጋፊዎቻቸው ንግግር ሲያደርጉ የነበረው ትዕይንት እጅግ ልብ የሚነካና የስፖርት ሚዲያዎችን ትኩረት የሳበ ነበር። ታዋቂ ዓለም አቀፍ ሚዲያዎች እንደዘገቡት ተጫዋቾችና አርቴታ ያስተላለፏቸው ዋና ዋና መልእክቶችና የታዩት አስደናቂ ክስተቶች ነበሩ። አሰልጣኝ ሚኬል አርቴታ ማይክሮፎኑን ይዞ ለተሰበሰበው ሚሊዮን ህዝብ ንግግር ሲያደርግ በስሜት ተውጦ ነበር። ሚዲያዎች እንደዘገቡት የአርቴታ መልእክት በዋናነት ምስጋናና የወደፊት ተስፋ ላይ ያተኮረ ነበር። በአስቸጋሪና በደካማ ጊዜያት አብራችሁን ስለቆማችሁ ይህንን ክለብ በዓለም ላይ ካሉ ታላላቅ ክለቦች በላይ ከፍ ስላደረጋችሁት አመሰግናለሁ። ይህ ዋንጫ የእናንተ ነው በማለት ለደጋፊው ያለውን ትልቅ አክብሮት ገልጿል። አርቴታ ደጋፊውን ይበልጥ ያነሳሳበት ትልቁ መልእክቱ ይህ ፍጻሜያችን አይደለም፣ ይህ ገና ታላቁ ጉዟችንና አዲሱ ምዕራፋችን መጀመሪያ ነው። እኛ ገና ብዙ ዋንጫዎችን አንድ ላይ እናነሳለን በማለት አርሰናል ለረጅም ዓመታት የእግር ኳስ ዓለምን የበላይ ሆኖ ለመምራት ማቀዱን በይፋ ተናግሯል። ተጫዋቾቹም ታሪክ ሰርተናል፣ ፍቅራችሁ ግን ይበልጣል ሲሉ ተደምጠዋል። ተጫዋቾቹ ተራ በተራ ማይክሮፎን እየተቀባበሉ ከደጋፊው ጋር በቀጥታ ሲነጋገሩና ስሜታቸውን ሲገልጹ ነበር።
ኦዲጋርድ ዋንጫውን ወደ ሰማይ ያነሳ ይህን ቀን ለዘላለም አረሰውም። በዚህ ክለብ ካፒቴን በመሆኔና ይህንን ድንቅ ስብስብ በመምራቴ እጅግ ኮራለሁ። ይህንን ድል ለእናንተ ማድረስ ስልማችን ነበር በማለት በደስታ እንባ የታጠበ ንግግር አድርጓል። በደጋፊዎች ዘንድ ልዩ ፍቅር ያለው ሳካ እኔ የዚህ ክለብ ልጅ ነኝ። ይህንን ታላቅ ህዝብ በደስታ እንዲፈነጥዝ ማድረግ በህይወቴ ካገኘዋቸው ስኬቶች ሁሉ ትልቁ ነው ሲል ተናግሯል። ተጫዋቾቹና አርቴታ ንግግር ከማድረግ ባለፈ ከደጋፊው ጋር በመሆን የክለቡን ታዋቂ መዝሙሮች በአንድነት ሲዘምሩ ነበር። በተለይም የክለቡ መዝሙር የሆነውን ኖርዝ ለንደን ፎርኤቨር የሚለውን ዜማ አርቴታና ተጫዋቾቹ እጅ ለእጅ ተያይዘው ከደጋፊው ጋር ሲዘምሩ የነበረው ትዕይንት በሚዲያዎች ዘንድ የአንድነት ትልቁ ማሳያ ተብሎ ተወድሷል። በተጨማሪም ተጫዋቾቹ ለአሰልጣኛቸው ሚካኤል አርቴታ የተሰናዳውን የደጋፊዎቹ ውዳሴ መዝሙር አብረው እየዘፈኑ ሲጨፍሩ አርቴታን በአየር ላይ እየወረወሩ ደስታቸውን ገልጸዋል። በአጠቃላይ የአርሰናል ተጫዋቾችና የአርቴታ መልእክት አንድ ግልጽ መልእክት ነበረው። እኛ ዝም ብለን ዋንጫ ያነሳን ቡድን አይደለንም፣ እኛ አንድ ትልቅ ቤተሰብ ነን የሚል ነው። ያሳዩት ፍጹም ትህትና፣ ለደጋፊው የሰጡት ክብርና ለቀጣይ ድል ያላቸው ረሃብ አርሰናል ወደ ደመቀው ታላቅነቱና ገዥነቱ ሙሉ በሙሉ መመለሱን ለዓለም ያበሰሩበት፣ ለደጋፊው የሰጡት ክብርና ለቀጣይ ድል ያላቸው ረሃብ አርሰናል ወደ ቀደመው ታላቅነቱና ገዥነቱ ሙሉ በሙሉ መመለሱን ለዓለም ያበሰሩበት ደማቅ ሁነት ነበር።